አሁን ብዙ ሰው ምን ይላል ብዙ በጓደኝነት ውስጥ ማልንዶም ላስት ታይም አንድ አይ ዶንት ኖ አይተሽ ከሆነ ፍሬንድሺፕ በሚል አንድ ኤፒሶድ ሰርቻለሁና ብዙ ሰው ብዙ ጓደኝነት ላይ እንደማልቀመጥ ምናምን እንደዛ የሚያስቡ ሰዎች አሉ ግን ማልቀመጠው ለጓደኝነት ከምሰጠው ክብር አንፃር መሆን እንዳለብን አይነት መሆን ካልቻልን ቶሎ ልለቅ ይችላል because ለኔ በጣም የሚጎዳኝም ፓርት ቦታ መጠቀምበት ነው ሂል ማረግበት ነው ራሴ ሪሊዝ ማደርግበት ነው በጣም ግልጽ መሆንበት ስፍራ ነው መጎዳበት ደግሞ ከሆነ በጣም ዲስትሮይ መሆንበት ቦታ ነው ስለዚህ I have to protect myself ወዲያው ቶሎ ብዬ ያን ሰው መጥላት ሳይሆን ለዛ ሰው ወረት ለማሳየት ሳይሆን ቶሎ ብሎ አውቶማቲካሊ ጭንቅላቴ ራሴ ነው ሺልድ የሚያደርገው so በዛ ምክንያት ነው ባልቀመጥም ካልተቀመጥኩ እንኳን ጓደኝነት ላይ እንጂ ጓደኝነት ማለት ለኔ ሁሉን ነገር ቢኖርኝ ሁሉን ነገር ልሰጥበት ኢንቨስት ላደርግለት የሚችልበት አይነት ሪሌሽንሺፕ ነው ግን if you betray me if you betray ባገኝሽ በቃ እንደማላቀሽ ሁሉ ሊሆን ይችላል I think ያ ፓርቲ መስለኛል የኔ መጥፎ ፓርቲ I think እናቴም እንደዛ ነው ስለምናለች በጣም ነው ምን ለማመጥ በጣም ተለማማጭ ምንድነው ምናምን ሁሉ ብለሽ ትቆጪኝ ትችያለሽ ስለማመጥ ያንን ነገር ላለማጣት ማለት ነው በጣም አለቅሳለሁ በጣም ራሴን አዋራለሁ ጨጫቃ ሆናለሁ አንቺ ልጅ ደወለች አታንሽ ምናምን የሚል ስሜት ሁሉ ሊሰጥሽ እስኪችል ድረስ በጣም ፋይት ላረግ ይችላልው ከልብሽ ጋር ከዛ በኋላ ግን ዋንስ አይምሮዬ ብላክ ካደረገ ጥርስሽ ምን አይነት እንደሆነ እንደምትስቂ ጣትሽ ምን እንደሚመስል ጸጉርሽ ምን እንደሚቅ ቶታሊ ከጭንቅላት ውስጥ ያስል ይጣፋል በቃ እና ይሄ አይ ዶንት ኖ ትራማ ይሁን ፔን ይሁን ምን እንደሆነ አላውቅም ግን እናቴም እንደዛ ነው ከጎረቤቶቿ ጋር በጣም ከተለማው ስታፍ በጣም ታጋሽ ናት ግን once she said like never ካለች ተመልሳ እዛ ቦታ ላይ አታገኛትም እና ሜቢ ከእናቴ የሚወስዱት ነገር ከሆነ አላውቅም ግን እኔ ጓደኝነትን በጣም ሪስፔክት አር ቤቴ ሁሉ ለክፍት ብሎ ለዛ ሰው የተሰጠ ነው ገንዘብ ቢኖርኝ ከዛ ሰው ጋር ተካፍዬ ነው ሁሉ ነገር ግን በተለይ አሁን አድሜ ስንጨምር ያ ስንጃጅ ሁለት ጸጉር ስናወጣ እንደድሮ ማላስብበት በጣም ብዙ ነገሮች አሉ ያ እንደድሮ ማልቀልድበት እንደድሮ ማልሸወድበት በጣም ብዙ ነገሮች አሉ አሁን ላይክ ላይፍ ስታይል እንደምትጠቅመው ላይፍ ስታይሌን በጣም ተቀይሯል አመለካከቴ በጣም ተቀይሯል ራሴ በፐርሰናል ብዙ ታይሞች አላጠፋም እንደድሮ እንደውም አሁን መጽሐፌን የጻፍኩ አይደለ በጓደኝነት ዙሪያ በጣም እንደማትቺ ከሚያስቡ ሰዎች ጋር ማህበር ሰርተሽ እንደማታምሪ ከሚያስቡ ጋር እንዳልተሳካልሽ ከሚያስቡ ማህበር ውስጥ ገብቼ ረጃጅም አመታቶችና ረጃጅም መንገድን ሄጄ እንደውም የሆነ ቦታ ላይ ዳሜጅ ሳያረገኝ ቀራለሽ በጣም እነሱ ነገሮች ጽፌያቸዋለሁ ምክንያቱም ህይወቴን በጣም የገለበጡ ነገሮች ስለሆኑ ማለት ነውና ካብሮ አደግህ ጋር አብራሃት ተሰደድ ከሚያቀሰው ጋር የሆነ ቦታ አትናው የሚባለው ነገር አንዳንዴ እውነት ነው ትልቁን ካሪየርሽን ከሚያበላሹ ሰዎች መካከል እነዚህ ለዘመናት ጓደኛ ብለሽ ያመጣሻቸው በተለይ በልጅነትሽ የምታውቂያቸው ኦር ድንገት በህይወትሽ ድንገት አክሲደንት ሊመተው ጥሩ ሰው መስሎሽ ወይም ደግሞ ጥሩ ሰዎች ናቸው actually like honestly መጥፎ ሰዎች አይደሉም ግን እነሱም ያንን ለምን እንዳደረጉ ቢጠየቁ probably ምክንያት ይኖራቸው ይሆናል አላቅም እኔ ምክንያታቸው ምን እንደሆነ ግን እንደዛ ያልሻቸው ሰዎች በድንገት ላይፍሽ ውስጥ መተው አንቺ በከፈልሽው ዋጋ you will never be the same again you're ካንቺ ጋር ያለፍኩት ብዬ ወደ ኋላ ጠይቅም ፒሴን በጣም መርጣለሁ ቢከስተኛ ብቻዬን ነው እንደምታየው እዚች አልጋ ላይ የምተኛው እዚች ላይ ነው የምጨነቀው እዚች ላይ ነው እንቅልፌን ማጣው ማንንም መጥቶ የሚያቅፈኝ የለም ማንንም መጥቶ አይዞሽ ወዲት እስኪ ዋጥጭ እስኪ ሾርባ ልስራልሽ የሚለኝ ሰው ስለሌለ I will choose myself automatically ነው ማረዋት ማለት ነው so በዛ ደረጃ ነው ጓደኝነትን አሁን ማየው ከድሜም ጋር ነው ማየው በዛው ያ ምን ያህል ተከክሉን አላቅ ሰዎች ወይ ሰልፊሽ ነሽ ሊሉ ይችላል